Access granted. ሰላም ጤና ይስጥልኝ እንዴት ናችሁ? ዮም ቴክ ዊዝ ኤርሚያስ በፋና ቴሌቪዥን ተጀምሯል። አዘጋጅና አቅራቢው ኤርሚያስ አለማየሁ ነኝ። አብራችሁን ቆዩ። በ5 ደቂቃ ውስጥ አንድን ቃል ፈልጋችሁ አገኙ ብትባሉ ያችን ቃላት ለማግኘት ደግሞ ሪፈር ማድረግ የሚጠበቅባችሁ መጽሐፍት 50 ሚሊዮን መጽሐፍት ቢሆኑ 50 ሚሊዮን መጽሐፍትን በ5 ደቂቃ ውስጥ ሪፈር አድርጋችሁ አንድን ቃላት ለማግኘት አስቸጋሪ ይሆናል። ነገር ግን አሁን ዛሬ በምንዳስሰው ኮንሰፕት ውስጥ በሚሊ ሰከንድ ውስጥ ያችን ቃል ለይቶ ማግኘት የሚችል ፓወርፉል ቴክኖሎጂ ነው። እስቲ አንድ ለየት ያለ ቨርቹዋል ወይም ምናባዊ ዓለምን ላስቃኛችሁ። ለምሳሌ አንድን ማሽን ወይም ኮምፒውተር አንድ ጥያቄ መጠየቅ ፈልጋችሁ ጥያቄያችሁ ሳያልቅ ገና መልሳችሁን ብታገኙ እስከ ዛሬ ድረስ የምናውቃቸውን እያንዳንዶቹን ነገሮች እርግጠኛ የሆንባቸውን ነገሮች ቻሌንጅ የሚያደርግ ወይም የሚፈታተን ቴክኖሎጂ ቢኖርስ? ዛሬ በዚህኛው ክፍል የምንዳስሰው የወደፊቱ ቴክኖሎጂ የወደፊቱን ዓለም ሙሉ በሙሉ ስለሚቀይረው ምናልባትም አሁን እውን ሊሆን በተለያዩ ተቋማት ላይ በምርት ላይ የሚገኝ በሙከራ ላይ ስለሚገኘው አዲሱ የኳንተም ዓለም ስለ ኳንተም ኮምፒውተር ነው የምንጨዋወተው። አብራችሁን ቆዩ። ከሺህ ዓመታት በፊት የሰው ልጅ ለአኗኗሩ ለሚያደርጋቸው እያንዳንዶቹ ነገሮች እንስሳቶቹ ጋር ከሚያመርታቸው አዘርቶች ጋር ጭምር እያንዳንዱ በዴይሊ ኢንተራክሽኑ ላይ ነገሮችን የሚቀምርበት ወይም ኮምፒውት የሚያደርግበት መንገድ ነበረው። ለምሳሌ ምን ያክል ላሞች እንዳሉት፣ ምን ያክል በጎች እንዳሉት፣ ምን ያክል ከብቶች እንዳሉትና ምን ያክል የእህል መጠን እንደሰበሰበም ጭምር ኮምፒውት የሚያደርገው የሚቀምረው የሰው ልጅ ነበር። እሱ ዘመን አናሎግ እንለዋለን። ኮምፒውተሮች ከመምጣታቸው በፊት ኮምፒውተር ራሱ የሰው ልጅ ነበር። ምክንያቱም ኮምፒውት የሚያደርገው ሰው ከሆነ ኮምፒውተር የምትለውን ወርድ ደግሞ ነጥላችሁ ስታዩት ኮምፒውቴሽናል ስራዎችን የሚሰራ ሰው ማለት ነው። የሚደምር፣ የሚቀንስ፣ የሚያባዛ፣ የሚያካፍል እንዲሁም መሰረታዊ የሆኑ የሂሳብ ስሌቶችን የሚሰራው የሰው ልጅ ስለነበረ ከኮምፒውተር ማሽኖች በፊት የነበረው ቴክኖሎጂ የነበረው ኮምፒውተር ራሱ የሰው ልጅ ነበር። ነገር ግን በ17ኛው ክፍለ ዘመን በቻርልስ ባቤጅ የመጀመሪያው የአናሎግ ኮምፒውተር አናሊቲካል ኢንጂን የምትባለው መሺን ከመጣች በኋላ እንዲሁም በዓለም ላይ የመጀመሪያው የሴት ፕሮግራመር ኮምፒውተርን ፕሮግራም ያደረገችው አና ላቭለስ ከመጣች በኋላ አንዳንድ ነገሮች በሰው ልጅ ሂደት ውስጥ እየተቀየሩ መጡ። ከዚህ በኋላ በሁለተኛው የዓለም ጦርነት በአለን ቱሪንግ መሺን የኢንግማ መሺን አማካኝነት ዛሬ ላይ የምንጠቀማቸው ኮምፒውተሮች ማሽኖችና ማሽኖች እርስ በራስ የሚግባቡበት አንዳቸውን የሚያደርጉትን ስራዎችን የሚያውቁበትን ሂደት ለዓለም ተዋወቀ። በ1950ዎቹ 60ዎቹ የሰሚኮንዳክተር ወይም የማይክሮቺፕ ውልደት በኋላ ምናልባትም በ20ኛው ክፍለ ዘመን ከተፈጠሩ የሰው ልጅ ግኝቶች ፈጠራዎች መካከል ሙሉ በሙሉ የዛሬን ህይወታችንን የዛሬ አኗኗራችንን የቀየረው የሰሚኮንዳክተር የማይክሮቺፖች ውልደት አንዱ ሆነ። ከአናሎግ ወደ ዲጂታል ኮምፒውተር ተሸጋገረን። በ1950ዎቹ 60ዎቹ 70ዎቹ እስከ ዛሬ ድረስ መሺኑ የማድረግ አቅሙ ኢንፎርሜሽኖችን ወይም መረጃዎችን ፕሮሰስ የሚያደርግበት መንገድ በተመሳሳይ ሆኖ ነገር ግን የማድረግ አቅሙ በአንድ ጊዜ ውሳኔዎችን የመስጠት አቅሙና መረጃዎችን የሚተነትንበት አቅሙ የማሽኑ ራሱ ወይም ኮምፒውተሩ እየተሻሻለ መጣ። በዲጂታል ኮምፒውተር ከስማርትፎን እስከ ስፔስ ሳይንስ ኤክስፕሎሬሽን የህዋ አሰሳ ድረስ ትልቅ ነገርን ለዓለም አበርክቷል። አሁን ያለበት ኮምፒውተር የምንገለገልበት የምንጠቀምበት በእያንዳንዱ ቀን እያንዳንዱ ዘመናዊ ህይወታችንን ተጽዕኖ እያደረገ ያለው በጥሩም በመጥፎም የሰው ልጅ ብዙ ስራዎችን እየሰራ የሚገኘው
ክላሲካል ኮምፒውተር፣ ትራዲሽናል ኮምፒውተር፣ ባህላዊው ኮምፒውተርን ነው እየተጠቀምን የምንገኘው። ይሄ ኮምፒውተር ነገሮችን ኦፕሬት የሚያደርግበት በብዙ ሰዎች ዘንድ ደስተኛ ብንሆንም ዓለምን በተለየ መንገድ እየቀረጸ ቢገኝም ነገር ግን የራሱ የሆነ ሊሚቴሽኖች፣ ድክመቶች አሉበት። አሁን የምንገለገልበት በጣም ፓወርፉል የሚባለው አደገኛ የሚባለው አሁን የምንጠቀምበት ኮምፒውተር የጎደለውን ማድረግ የማይችለውን ነገር የሚያደርግ ማሽን ብቻ ሳይሆን እስከዛሬ ያላሰብናቸውንም ነገሮች በራሱ ሶልቭ የሚያደርገውን አዲሱን ኮምፒውተር ዓለም እያስተዋወቀች ትገኛለች። ኳንተም ኮምፒውተር። ኳንተም ኮምፒውተር በካምፓኒዎች ደረጃ ሃይቴክ ቴክኖሎጂ ካምፓኒስ የምንላቸው ለምሳሌ እንደ ጉግል፣ እንደ IBM፣ ማይክሮሶፍት የመሳሰሉት ታላላቅ የሚባሉ ሲሊኮን ቫሊ ውስጥ የሚገኙት የቴክኖሎጂ ካምፓኒዎች ብቻ ሳይሆኑ በኢሮፒያን ዩኒየን፣ በዩኒየን ደረጃ ቻይና፣ እንዲሁም ታላላቅ የሚባሉ መንግስታትም ጭምር የወደፊቱ ዓለም የኳንተም ኮምፒውተር የኳንተም ኮምፒውቲንግ አስፈሪውና አደገኛው የሚባለው ለብዙ ችግሮቻችን መፍትሄ የሚሆነው ቴክኖሎጂ ጭምር እንደሆነ ስለገባቸው እጅግ በጣም በሰፊ ሁኔታ ኢንቨስት እያደረጉበት እየተመራመሩበትና መንግስታት መሪዎችም ጭምር በቅርብ ርቀት እየተከታተሉት የሚገኙት ሂደት ነው። ነገር ግን ኳንተም ኮምፒውተር ምንድነው? አሁን የምንገለገልበት ክላሲካል ኮምፒውተር ወይም ባህላዊው ኮምፒውተር ጋርስ ምንድነው የሚለያዩት? አሁን ላይ የተለያዩ GPU ኢንቴንሲቭ የሆኑ ኮምፒውተሮች ማድረግ የማይችሉትን ታላላቅ የስለላ ድርጅቶችም ጭምር ለተለያዩ ለኢንክሪፕሽን እና ዲክሪፕሽን አገልግሎት ለተለያዩ መረጃ ትንተናዎች ለመገልገል ሲሉ የሚጠቀሙባቸው ሱፐር ፓወር የሆኑ ኮምፒውተሮች ከነሱ በተለየ መንገድ ኦፕሬት የሚያደርግ ነው። ክላሲካል ኮምፒውተርና የኳንተም ኮምፒውተር ልዩነታቸው ምንድን ነው? በመጀመሪያ ደረጃ ክላሲካል ኮምፒውተር ዛሬ ላይ የምንገለገልባቸው ኮምፒውተሮች ዓለም ለብዙ አስርት ዓመታት ችግሮቿን ስትፈታበት የቆየችው የዛሬውን ዲጂታል ዓለም እንዲወለድ ይሄኛው አሁን ያለንበት ዓለም እንዲፈጠር ምክንያት የሆናት የክላሲካል ኮምፒውተር የሚሰራበት ስርዓት አሰራሩ ቢትስ ወይም የባይነሪ ዲጂት ነው። ክላሲካል ኮምፒውተር የሚሰራው በባይነሪ ቢትስ በሚባለው አሰራር ነው ስንል በአንድ ጊዜ አንድ ስቴት ብቻ ያለው አይነት አሰራር ማለት ነው። ይህንን በቀላል አማርኛ በቀላል አረፍተ ነገር ለማስረዳት ለምሳሌ ቤታችሁ ውስጥ ያለን ግድግዳ ላይ ያለ ማብሪያና ማጥፊያ ብናስብ ያ ግድግዳ ላይ ያለ ማብሪያና ማጥፊያ በአንድ ጊዜ ሊሰጠን የሚችለው አገልግሎት አንድ ነገር ብቻ ነው። እሱም መብራቱን ሊያበራው ወይም ሊያጠፋው ይችላል ማለት ነው። ካበራው አንድ ነው፣ ካጠፋው ዜሮ ነው። ይህ አይነት የዜሮና አንድ ኮምቢኔሽን ቢትስ ወይም ደግሞ ባይነሪ ዲጂትስ በሚባለው አይነት አሰራር ኮምፒውተር እንዲሰራ ያደርገዋል ማለት ነው። ነገር ግን ኳንተም ኮምፒውቲንግ ላይ ለየት ያለ ነው። አሁንም ይሄንኑ የክላሲካል ኮምፒውተር የሚገለገልበትን ስርዓት የወሰድነውን ምሳሌ የግድግዳው ላይ ያለውን ማብሪያና ማጥፊያ እንደ ምሳሌ ብንወስድ ማብሪያና ማጥፊያው እንግዲህ በክላሲካል ኮምፒውተር ካበራ አንድ ነው፣ ከጠፋ ዜሮ ነው። ኳንተም ኮምፒውተር ላይ ግን ሶስተኛ ስቴት አለ ወይም ሶስተኛ ሁኔታ አለ። እሱም ሱፐር ፖዚሽን ይባላል። ሶስተኛው ስቴት መብራቱ በአንድ ጊዜ ሊጠፋም ሊበራም ይችላል ማለት ነው። ሁለቱም ስቴቶች ወይም ፖሲቢሊቲዎች በአንድ ጊዜ ሀፕን ሊያደርጉ ይችላሉ ማለት ነው። ይሄ ሱፐር ፖዚሽን ይባላል። ኳንተም ኮምፒውተር የሚሰራበት አሰራር ኪዩቢትስ ወይም ኳንተም ቢትስ ይባላል። ለዚህም ነው በዚህ በሶስተኛው ስቴት አማካኝነት ነው እያንዳንዱን ነገሮች ይቀይራል። the most powerful ነው ይሆናል ተብሎም የሚጠበቀው በሶስተኛው ስቴት ምክንያት ነው። ለምሳሌ ይህንን በቀላል ምሳሌ ለማስረዳት አንድን ሳንቲም አስታችሁ ወደ ሰማይ እንደዚህ ፍሊፕ ብታደርጉት ያቺ ሳንቲም ተመልሳ እጃችሁ ላይ ስታርፍ ወይ ጎፈር ይሆናል ወይ አንበሳ ይሆናል፣ ልክ በልጅነታችን እንደምንጫወተው። ነገር ግን እጃችሁ ላይ ከመድረሱ በፊት ያ ሳንቲሙ በሚሽከረከርበት ሰዓት ላይ ያለውን ስቴት ማወቅ አንችልም። እሷ ስቴት እየተሽከረከረ ባለበት ያለችዋ ስቴት ነች የኳንተም ቢት ሶስተኛው ስቴት የምትሆነው ወይም ሱፐር ፖዚሽን የሚባለው። ለምሳሌ አንድን ድመት በካርቶን ውስጥ ብናስቀምጥ ያቺ ድመት ሁለት ስቴት አላት። እሱም ወይ በህይወት አለች ወይም በህይወት የለችም። ያቺ ድመት ካርቶኑን ካልከፈትነው በስተቀረ በህይወት መኖሯንና አለመኖሯን ልናውቅ አንችልም። ነገር ግን ካርቶን ውስጥ እንዳለች ግን ሁለት ስቴት ነው ያላት። እሱም በአንድ ጊዜ በህይወትም ልትኖር ትችላለች፣ ላትኖርም ትችላለች። ይህ ፕሮባቢሊቲ ነው እንግዲህ
የኳንተም ኮምፒውቲንግ ወይም ደግሞ የኳንተም ኮምፒውተርን ፓወርፉል የሚያደርገው ማለት ነው። ኳንተም ኮምፒውተር ላይ ከዚህ በተጨማሪ ይህ ሱፐርፖዚሽን ብለን የወሰድነው የኳንተም ኮምፒውተር ሶስተኛው ስቴት ያ ማለት ሁለቱም ስቴቶች በአንድ ጊዜ ሀፕን የሚያደርጉበት ስቴት ላይ አንደኛው ስቴት ከሌላኛው ስቴት ጋር የሚሰሩት ሪሌሽንሺፕ ኢንታንግልመንት ይባላል። በዚህም የተነሳ በትሪሊዮን በቢሊዮን የሚቆጠሩ ፕሮባቢሊቲዎችን ወይም የመሆንና ያለመሆን እድሎችን አይተው ሪፈር ስለሚያደርጉ መረጃዎችን ስለሚተነትኑ ኳንተም ኮምፒውተር ፓወርፉል ነው የተባለው። ኳንተም ኮምፒውተር በአሁኑ ሰዓት በጉግል የጉግል ሱፕሪማሲ አናውንስ አድርጓል። አይቢኤም፣ ማይክሮሶፍት፣ ቻይና በመንግስት ደረጃ ኢሮፒያን ዩኒየን፣ ኢንዲያን እንደዚሁም ደግሞ አንዳንድ የአረብ ሀገራቶችም ጭምር እየተመራመሩበት የሚገኙት እንዲሁም ለዓለም እውን ለማድረግ ቀን ከሌሊት እየሰሩበት የሚገኙት ፓወርፉል የሚባል የቴክኖሎጂ ቁስ ነው። ነገር ግን ክላሲካል ኮምፒውተርና ኳንተም ኮምፒውተር የሚያመሳስላቸው ነገር ሁለቱም በሎጂክ ጌቶች አማካኝነት ነው መረጃዎችን የሚተነትኑት። ሁለቱም በኮምፒውተር አልጎሪዝም ነው ፓወር የሚደረጉት ወይም ፕሮግራመሮች ያስፈልጓቸዋል። ሁለቱም ላይ ሰርኪዩት አላቸው። ነገር ግን ኦፕሬት የሚያደርጉበትና አጠቃላይ ፊዚካሊ ሃርድዌራቸው ለኛ ለተጠቃሚዎች ፕሮፖዝ የሚደረግበት ወይም የሚቀርብበት መንገድ ግን ሙሉ በሙሉ ይለያያል ተብሎ ይጠበቃል። ምክንያቱም በተለያዩ ሚዲያዎች እንዳያችሁት የኳንተም ሱፕሪማሲ የጉግል ሱፕሪማሲ አናውንስ እንዳደረገው የአይቢኤምንም እንዳያችሁት የተለያዩ ወርቃማ የሚመስሉ ብረታ ብረቶች ወይም ደግሞ የተለያዩ ነገሮች በውስጡ የተካተተበት የተለየ ቅርጽ ያለው የኳንተም ኮምፒውተር እንደሆነ ይጠበቃል። የኳንተም ኮምፒውተርንና የክላሲካል ኮምፒውተርን ልዩነት ባጭሩ ለማስረዳት ክላሲካል ኮምፒውተር ዛሬ ላይ የምንጠቀምበት ባህላዊውን ኮምፒውተር ልክ ቤታችን ውስጥ እንደምንጠቀምበት ሻማ ብታስቡት፣ ኳንተም ኮምፒውተርን ደግሞ ላይት በልብ ወይም አምፑል አስቡት። አንድን ሻማ በምትፈልጉት መጠን ልክ በየጊዜው እያሻሻላችሁት በተለያየ ቅርጽ በተለያየ ቀለም ብትሰሩት የተለየ ሁኔታን አይፈጥርም። ነገር ግን የቤት ውስጥ አምፑል ሲሆን ብዙ ነገሮችን ይቀይራል። የዚህን ያክል ነው ልዩነታቸው። እንግዲህ ክላሲካል ኮምፒውተር ዘመናዊው የቴክኖሎጂ ቁስ ነው አሁን ላይ የምንጠቀምበት የምንገለገልበት። ነገር ግን ኳንተም ኮምፒውተር ሲመጣ ደግሞ እንደ አናሎግ ዲቫይስ የሚጣል ሊሆን ይችላል ማለት ነው። ኳንተም ኮምፒውተር የምርም እንደሚባለው እንግዲህ የኳንተም ፊዚስቶች ወይም በኳንተም ፊዚክስ ፓወር የሚደረግ ቴክኖሎጂ ነው። ኳንተም ኮምፒውተር የምርም ለዓለም እውን የሚሆን ከሆነ ብዙ የቴክኖሎጂ አጠቃቀማችን ብቻ ሳይሆን አኗኗራችንም ሙሉ በሙሉ ይቀየራል ተብሎ ይጠበቃል። ይህንን በቀላል ምሳሌ ለማስረዳት ያክል ለምሳሌ አንድ ፓወርፉል የሚባለን የኮምፒውተር ሴኩሪቲ ወይም ደግሞ ኢንክሪፕትድ የሆነ ዴታ ወይም የተቆለፈን መረጃ ለመፍታት አሁን ላይ በጣም ፓወርፉል የሚባለው የመጨረሻው ፓወር አለው ወይም ደግሞ አቅም አለው ተብሎ የሚታሰበው ኮምፒውተር ለመፍታት 200 ዓመት የሚወስድበትን ኳንተም ኮምፒውተር ግን ከ5 ሰከንዶች ባነሰ ጊዜ ውስጥ ሊፈታው ይችላል። ኳንተም ኮምፒውተር እንግዲህ ለሚቀጥሉት 50 ዓመታት ውስጥ ለዓለም እውን ይሆናል ተብሎ ይጠበቃል። ልክ አሁን ላይ የምንገለገልበት ክላሲካል ኮምፒውተርን ከእያንዳንዱ ሾፕ እንደምንገዛው ላይሆን የሚችልበት እድል ቢኖርም ነገር ግን በካምፓኒዎች በመንግስታት እንደዚሁም ደግሞ በአንዳንድ ግለሰቦችም ጭምር እውን የሚደረግ የቴክኖሎጂ ቁስ ይሆናል ተብሎ ይጠበቃል። የእውነት እንደሚባለው ለሚቀጥሉት ከ10 እና እስከ 50 ዓመት ባለው መሃል ለዓለም እውን የሚሆን ከሆነ ይቀየራሉ ተብሎ የሚጠበቁትን 7 ነገሮች የወርልድ ኢኮኖሚክ ፎረም ያስቀመጣቸውን እናያቸው። በመጀመሪያ ደረጃ እንግዲህ ኳንተም ኮምፒውተር ለዓለም እውን የሚሆን ከሆነ አጠቃላይ ከፎርካስቲንግ ዌዘር ፎርካስቲንግ ወይም ደግሞ ከአየር ትንበያ ጋር ያሉትን ነገሮች ሙሉ በሙሉ ይቀይረዋል ተብሎ ይጠበቃል። ለምሳሌ የሚጠበቁ የተለያዩ ጎርፎችን እንደዚሁም ደግሞ የተለያዩ ማዕበሎችን እንዲሁም ከፍተኛ የሆኑ የዝናብ እጥረቶችን ወይም የአየር መዛባትንም ጭምር መረጃዎችን በመተንተን የተሻለ አኩሬት የሆኑ መረጃዎችን ለሰው ልጅ ይሰጣል ተብሎ ይጠበቃል። ከዚህ በተጨማሪ ኳንተም ኮምፒውተር ለዓለም እውን ከሆነ በጣም ብዙዎቹን ኤክሳይት ያደረገውና እውን ይሆናል ተብሎ የሚጠበቀው ይቀይረዋል ተብሎ የሚጠበቀው እስካሁን ድረስ መድኃኒት ያልተገኘላቸውን በሽታዎች ህመሞችንም ጭምር ኪውር ያደርጋል ተብሎ ይጠበቃል። ለምሳሌ እንደ አልዛይመር፣ ፓርኪንሰን የመሳሰሉት አይነት በሽታዎች እንዲሁም ካንሰርን ጨምሮ
ትልልቅ የሚባሉ ገዳይ የሆኑ ህመሞችን መድኃኒት ያገኝላቸዋል ተብሎ ይጠበቃል። ከዚህ በተጨማሪ የኳንተም ኮምፒውተር እውን የሚሆን ከሆነ በጣም የተጨናነቁ የትራፊክ መስመሮችንም ጭምር ራሱ ሃንድል ያደርገዋል ተብሎ ይጠበቃል። በዋናነት ይህንን የግራውንድ ትራፊክ ወይም ደግሞ የምድር ላይ ያለውን የመንገድ ላይ ትራፊክን ብቻ ሳይሆን የአየር ላይ ትራፊኮችንም ጭምር በተሻለ ይተነትናል ተብሎ ይጠበቃል። አውሮፕላኖች ሲሄዱ ከአንድ ቦታ ወደ አንድ ቦታ የአሁኑ ኮምፒውተር መረጃዎችን የሚተነትንበትን የአየር ጸባይን፣ የአውሮፕላን ፓተርኖችን ከአንድ ሀገር ወደ አንድ ሀገር ሲንቀሳቀሱ ትክክለኛውን ኦፕቲማል የሚባለውን ሩት በማውጣት ደረጃ ግን የተሻለ ሰርቴኒቲ ያለው ወይም ደግሞ እርግጠኛ የሆኑ መረጃዎችን ይሰጣል ተብሎ ይጠበቃል። ብዙዎቹ ፋሲኔት የሚሆኑበት እንግዲህ አንድ ቴክኖሎጂ ሲመጣ ግማሹ ለጥሩ ይጠቀመዋል፣ ሌላኛው ደግሞ ለመጥፎ ሊጠቀመው ይችላል። በሀገራት ደረጃ ደግሞ ሴንሲቲቭ የሚባለው አንድ ቴክኖሎጂ እውን ሲሆን መንግስታት የሚያዩት የመጀመሪያው ነገር የሚሊተሪ ወይም ደግሞ የመከላከያ አቅማቸውንም ለማሳደግም ጭምር ነው። ለምሳሌ የጎረቤት ሀገር ላይ ያሉትን ትሬቶች ወይም ስጋቶችን በመቀነስ ረገድ እንዲሁም አንዳንድ ወደ ትክክለኛነት የተጠጉ ስጋቶችን ከመቀነስ በተጨማሪ የመከላከል የማጥቃትና የሚሊተሪ ኢንፎርሜሽኖችን በመተንተን ደረጃ የኳንተም ኮምፒውተር እጅግ በጣም ከፍተኛ የሆነ ስራን ይሰራል ተብሎ ይጠበቃል። የኳንተም ኮምፒውተር የእውነትም ብዙዎቻችን እንደምንጠብቀው በቅርቡ እውን የሚሆን ከሆነ ሌላኛውን አንድ ቴክኖሎጂ ወይም ደግሞ ፓወርፉል የሚባለውን ቴክኖሎጂ ደግሞ ያጠፋዋል ተብሎ ይጠበቃል። ለምሳሌ ብዙዎቻችሁ የምታውቁትን የብሎክቼን ወይንም ደግሞ የክሪፕቶ ከረንሲ ኮንሰፕቶች ልንገራችሁ። አንድን መረጃ ከአንዱ ወደ አንዱ ሲላላኩ የመረጃው ሚስጥራዊነት ወይም በቀላሉ የማይጠለፍ የማይሰረቅ መረጃ መሆን መቻሉ ነው። ለምሳሌ እኛና አንድ ሰውና ሌላኛው ሰው ገንዘብ ሲላላ ክላሲካል በሆነው የባንክ ትራንዛክሽን መሰረት የሚላከለት ሰውዬና የሚልከው ሰው ብቻ ሳይሆን በመሃላቸው ሌላ ድርጅት ወይም ደግሞ ተቋም ወይም ኢንቲቲ ያለ እሱም ባንክ። ነገር ግን በብሎክቼን ላይ ኢንድ ቱ ኢንድ ኢንክሪፕትድ የሆኑ መረጃዎችን ስለሚለዋወጡ ላኪውና ተቀባዩ መካከል ያለው የኮምፒውተር ኮዶች ብቻ ናቸው። የብሎክቼንን ጉዳይ ደግሞ በጣም ፓወርፉል ያደረገውም መረጃ ከአንድ ቦታ ተነስቶ ወደ ሌላኛው ቦታ ሲሄድ በጣም ኢንክሪፕትድ ከመደረጉ ብቻ ሳይሆን ሚስጥሩ የተጠበቀ በቀላሉ የማይጠለፍ በቀላሉ ሃክ የማይደረግ በመሆኑ ነው። የብሎክቼን ቴክኖሎጂን ሃክ ለማድረግ ለመጥለፍ በጠላፊዎች በሃከሮች ለመጥለፍ አመታት ምናልባትም 40 ዓመት 50 ዓመት የአሁኑ ኮምፒውተር የሚወስድበት ከሆነ እንደሚባለው የኳንተም ኮምፒውቲንግ ወይም ደግሞ የኳንተም ኮምፒውተር እውን የሚሆን ከሆነ ግን በሰከንዶች ውስጥ የብሎክቼን ቴክኖሎጂን ሃክ ያደርጋል ተብሎ ይጠበቃል። ስለዚህ የብሎክቼን ቴክኖሎጂ እና የኳንተም ኮምፒውተር የመጠፋፋትን መንገድ ይመጣል ተብሎ ይጠበቃል። ነገር ግን በአንጻሩ በኳንተም ኮምፒውተር አማካኝነት ፕሮግራም የሚደረጉ ኮዶች ስለሚኖሩ ብሎክቼንም በዛው ደረጃ ራሱን ኢንሃንስ የሚያደርግበትን መንገድ ይኖራል። ከዚህ በተጨማሪ የኳንተም ኮምፒውተር እውን የሚሆን ከሆነ የስፔስ ኤክስፕሎሬሽንን ወይም ደግሞ የህዋ አሰሳን በተሻለ መንገድ ያግዛል ተብሎ ይጠበቃል። አሁን ባለው ኮምፒውተር ተመራማሪዎች ከ2000 በላይ ኮንፊርምድ የሆኑ ፕላኔቶች ከሶላር ሲስተማችን ውጪ እንደሚገኙ አረጋግጠዋል። አሁን ባለው ኮምፒውተር አሁን በምንጠቀምበት ክላሲካል ኮምፒውተር። ነገር ግን የኳንተም ኮምፒውተር እውን ሲሆን ደግሞ እስካሁን ያላወቅናቸውም ወይም ያወቅናቸውንም ጭምር የሚፈታተኑ አዳዲስ መረጃዎችን ይሰጠናል ተብሎ ይጠበቃል። ከዚህ በተጨማሪ እንግዲህ በዋናነት ኳንተም ኮምፒውተር እውን ሆኖ በእያንዳንዶቻችን እጅ ላይ የሚሆን ከሆነ በተቋማት ደረጃ እውን ሆኖ አገልግሎት ላይ የሚውል ከሆነ አሁን በምርምር ደረጃ ነው ያለው፣ ወደ እውን እየተጠጋ ነው። እውን የሚሆን ከሆነ አሁን ላይ ያለውን የአርቲፊሻል ኢንተለጀንስ አብዮት ሙሉ በሙሉ ይቀይረዋል። እሱም የአርቲፊሻል ኢንተለጀንስ ሞዴሎቻችንን ትሬን የምናደርግበት ወይም የምናሰለጥንበትን መንገድ አሁን ካለው ፍጥነት በተለየ መንገድ ያቀላጥፈዋል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ የዮምቴክ ዊዝ ኤርሚያስ በፋና ቴሌቪዥን ተመልካቾች ለዛሬ ስለ ኳንተም ኮምፒውተር የያዝነው አጭር ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ ፕሮግራም በሌላ ርዕስ እንገናኛለን። እስከ ሳምንት መልካም ሳምንት።